እስኪ ዛሬ ልምከራችሁ ዝም ብዬ እኔ ሰልባጅ ነው ማለት ቦንዳ ለብቻ በስማ ሳራ ሙሉቀን ሬዲዮ ጣቢያ እየሰራ ጀነሬተር የለህም? ይሄው ለባብሼ ከተቀመጥኩ 3 ሰዓት ሆነኝ። ሰላም ወገንታት እንደምን ቆያችሁ? እንደምን ከረማችሁ? እኔ ጋር ሁሉ መልካም፣ ሁሉም አሸወይና ነው። በጋራ ዛሬ በቪዲዮቻችን በሚያስቀው እየሳቅን በሚያስለቅሰው ያለቀስን የሚደነቀውን እያደነቅን የሚዘለዘለውን እየዘለዘልን አብረን እንቆያለን። መልካም ቆይታ፣ የትም እንዳትሄዱ። እስኪ ዛሬ ልምከራችሁ ዝም ብዬ አይ ነው ከኔ ጋር አይሄድም በኔ አያምርም፣ ግን እንዲሁ ዝም ብዬ ቃል ላውጣ። የት ነህ ስትባል ለመናገር የማትችለው ቦታ ላይ አትገኝ። ሰው ነው ነገር የለኝም፣ ግን ያው ላስተጋባ ብዬ ነው የሰማሁትን ለእናንተ ላድርስ ብዬ ነው። ነገር እዩ አዲፕ ነች። የት ነህ ስትባል ለመናገር የማትችለው ቦታ ላይ አትገኝ። አመሰግናለሁ። ምክሩ እኛም እናመሰግናለን፣ በጣም እናመሰግናለን። ችግር የለውም ምከረን። እንደውም ምክር የሚያምረው በዱርዬ ነው። ምከረን፣ ችግር የለውም። አስተማሪ እያጨሰ አታጭሱ፣ ዶክተር እየጠጣ አትጠጡ፣ ትልልቅ ሰዎች እየዋሹ አትዋሹ እያሉን አይደል እንደ የከረም ነው። ችግር የለውም። እንደውም ሌላ ምክር ካለ ምከረን፣ እየከፈልንህ ምከረን፣ እንከፍልሃለን። ምከረን። ምክር በዱርዬ ነው የሚያምረው። እንደውም አብዛኛውን ሼር ግን የያዘችው ሳምራይት ፍቅሩ የራይድ ባለቤት ናት። ወንድሟ ነው ማኔጅ የሚያደርገው አቶ አብርሃም ፍቅሩ። አቶ አብርሃም ፍቅሩ በሌላ ሄሚስፌር የሰዋሰውም ባለድርሻ ነው አላቸው ካፒታል። ሬዲዮ ጣቢያ ካለ ሬዲዮ ጣቢያ እየሰራ ጀነሬተር የለህም? ያሳፍራል። እኔ ትርታ ኤፍኤም በሰራውባቸው ጊዜያት መብራት ሲጠፋ ፕሮግራሙ እሺ ነው የሚለው፣ ይቋረጣል ከአየር ላይ። አሉላ ግን እኛን ምን አድርጉ ነው የምትለን? አረፍታን ጄኔሬተር ገዝተን እንስጣቸው ነው? ራይድ መጠቀም እናቁም ነው ወይስ ትርታ ኤፍኤም ማድመጥ እናቁምልህ? እኔ በእርግጥ መጀመሪያ ማላደምጠው ምን አድርጉ ነው የምትለን? የማንቸስተር ወንድማማችነታችን እኮ ብዙ ነገር ዝም እንድል አድርጎናል። አረፍታን በቃ በቃ ፍታን እንዴ! ያራዳ ልጅ አይደለሽ እንዴ? በቃ ፍቺን በያ በያ ፍቺን። እኔ ሰልባጅ ነው ማለት ቦንዳ ለብቻ በስማ አሁንም ቁም ሳጥን ውስጥ አንዳንድ ቦንዳ ልብሶች አሉ። ትበለ እኔ እናቴ ቦንዳ ያስለበሰች ቦንዳ ሁሉ አንድ ባይባልም ነበር። ቦንዳ የሚለውን ቃል አላውቅም። ሰከንድ አንድ ነበር። ሰልባጅ ሰከንድ አንድ ነው። በጣም ጽድት ስላለ የምትልባቸው ልብሶች አሉ። አመራረጠ ነው የት እንደምገዛው ነው አይደል? ከዛ በኋላ ሳታስበው ራስን ለአንድ ዋርድሮብ አሁን ባለፈው 50,000 ብር ስከፍል ኢየሱስ ሆይ አሁን እኮ የሆነ ቦታ ቤት እኮ ሁሉ ነገር ጨርሼ ነበር። ግን በቃ አዲስ ነገር ነው ያስፈልጋል። ቪዲዮ ሹት አለኝ ምን አለኝ። ከዛ በኋላ 40 አይነት ልብስ ገዝተህ 4 ክሊፕ ሾተበት መድደል መልሰህ መልበስ አትችልም። ከክሊፕ ወርደሽ ነው እንዴስ ካቷ ምናምን ትባል እሷ ለብሳ። ስለዚህ ለጓደኞቹ ትበትናለህ። እስቲ ቺታ ማልቀይር ይችላል እቺ ጃኬት ይመጣል ነው። እውነት ነው። የልብስ ቦንዳ በጣም ተመችቶናል። ግን የቤት የዘመድ የታክሲ ሰከንድ አንድ የለም እንዴ? ቦንዳ የለም እንዴ? ካለ እስቲ ወይዬ በሉና በእናታችሁ። ይሄው ለባብሼ ከተቀመጥኩ 3 ሰዓት ሆነኝ። ለምን? ሳሎን እንግዶች አሉ፣ እነሱም አይወጡ። እኔም ወጥቼ ሰላም ማለት በቃ ለምን እንደሚያስጠላኝ አላውቅም። እውነትህን ነው። አላበደሪኝ፣ አልሰደብኳችሁ፣ አልተጣላን። የት መጥቶ በቃ ሰላም ላለ ማለት ይኸው 3 ሰዓት ቁጭ ብያለሁ። በቃ የሁላችንም ችግር ሆነ። ጀለሶች እየደወሉ ምን አይነት ባህሪ ነው? ናይል ዘመደፎቢያ ዋትስ ሮንግ በቃ ዋትስ ሮንግ። የምር እኔ ከኮሮና በኋላ እኔ ብቻ ነኝ ወይስ ሁሉም ሰው ነው ዘመዱን የሚፈራው ዘመዱን የሚሸሸው? ችግሩ ምንድን ነው? የምር እኔ ልረዳው አልቻልኩም። እኔ አሁን በአካል አይደለም ስልክ ሲደወልልኝ ስልኩ አላንሳው ከራሴ ጋር ክርክር፣ ጸብ፣ በቃ ምንም አስታራቂ የሌለው ጸብ። ታውቃላችሁ ዋትስ ሮንግ ምንድን ነው? እኔ ሰው ሊያስረዳኝ ይፈልጋል። ዋትስ ሮንግ። እሺ እንግዲህ ስምሽን ትናገሪያለሽ። አሁን ስምሽን? ሳራ ቆንጆ ስም። እሺ የአባት ሙሉቀን ሳራ ሙሉቀን
ስታይ እሺያት ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ታሪው ሙሉቀን ደስ ሳራ ሙሉቀን ውጪ እንዴ በስሜ እየቀለድክብኝ ነው? እሺ ናገባ አንተ ወንድሜ ና እስቲ ና አንተ እስቲ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆስ አሮን በጣም ቆንጆስ አሮን ያባት ይታገስ አሮን ከኔ የመጣችሁት ከሽንት ቤት አካባቢ ነው እንዴ ተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ ዘላለም ጀምርበታ እንዴ ማለት ቀኑ ሙሉ እንድንታገስ ነው ፍላጎት? አሮን ቆንጆ ስም እኮ ነው። የአባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ሂዱታ የዛሬ ቪዲዮዎቻችንን እነዚህን ይመስሉ ነበረ። ቻናላችንን ፍቅር ስጥት ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ድረስ